6 የድህነት ምንጮችን ልነግራችሁ። አንደኛው በማለዳ አለመነሳት፣ እንቅልፍ መውደድ፣ መኝታ መውደድ። ሁለተኛ አለመጸለይ። ሶስተኛ ሁልጊዜ ነገን ቀጠሮ መጣል። አራተኛ ባገኘነው ስራ ላይ ዝነጣ። ይሄ እኔን አይመጥነኝም ብሎ ማውራት። ያገኘነውን ስራና ለውጥ ለመስራት አለማቀድ። አራተኛ ትላንትናችን ብቻ እያወራን የእንትና ቤተሰብ ነኝ ከእንትና የመጣሁት ታሪኬ እንደዚህ ነው፣ በትላንትና ታሪክ ላይ ዛሬ ማበላሸት። አምስተኛ ስራ ፈቶ ስልክ ላይ 3 ሰዓት 4 ሰዓት እያሽከረከርክ ኮሜንትና ነጉር ብቻ በመጻፍ የምታሳልፍ። ኦፍ ኮርስ ይሄ ሁሉ ድህነት ምንጭ ነው። በቃ የምታውቀውን ነገር እንኳን አውቀህ ተነስተህ ጥበቃም ሆነ ማናቸውንም ስራ መስራት ስራን እንደ ነውር መቁጠር፣ እኔ አይመጥነኝም ብሎ ምንም ነገር ሳይኖር መኩራራት፣ ይሄ ሁሉ ድህነት ምንጭ ነው። ወንድሜ እህቴ፣ ሰው ከትንሽ ነገር ነው ትልቅ የሚደርሰው። ስለዚህ ዛሬሽን ካልሰራሽ ማንም ያንቺን ዛሬ